ሰላም አለይኩም ወራህመቱላሂ ወበረካቱሁ ያ ጀማ እንዴት ናችሁ? ዛሬ ረሳኢል ሚነል ቁርአን 55ኛ ፓርት ይዤላችሁ መጥቻለሁኝ። የዛሬው ሀሳብ በጣም ደስ ይላል። ሁላችንንም የሚነካ ሀሳብ ነው። አሁን ደግሞ ሁላችንንም እያጠቃን የተቸገርንበት ጉዳይ ነውና ኢንሻአላህ እስኪ አድሃምን ሀሳብ አይተን የተወሰነ ሀሳብ ደግሞ ጨምርበታለሁኝ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወመል ሐያቱ ዱንያ ኢላ መታዑል ጉሩር። የቅርቢቱም ህይወት የመታለያ ጥቅም እንጂ ሌላ አይደለችም ይለናል አላህ ሱብሓነሁ ወተዓላ። ባይ ዘ ዌይ ይሄ አያ ብዙ ቦታ የዱንያ ሐያት ምን አይነት እንደሆነች ጊዜያዊ እንደሆነች የምጠፋ በተቃራኒው ደግሞ የአኺራ ባቂ እንደሆነ በተለያዩ ሱራዎች በተለያየ ሁኔታ ገልጾታል ማለት ነውና እዚህ ጋር ግን መታዑል ጉሩር ያው የመታለያ ጥቅም እንጂ ሌላ እንዳልሆነች ያስቀምጣታል። አዱንያ መታዑን ዛኢል፣ ዱንያ አላፊ ቁስ ነገር ናት። هذه حقيقتها لمن وعى፣ ላወቀው ሰው ለገባው ሰው ይሄ ትክክለኛ ማንነቷ ነው። ላይክ እኛ እንደው በመታለል ዘላለማዊ ምናምን ትምሰለን እንጂ በቃ ይሄ እውነታዋ ምንድነው? አላፊ ነገር ናት። እሺ ለይሰት ሰዲቀተን ሊአሐድ፣ ለማንም ሰው ወዳጅ አትሆንም አይደለችምም። ወተተኸላ ኒሃየተል መጣፊ ዐኒል ጀሚዕ፣ የሆነ ሰዓት ላይ አብረው የምትዘልቀው ሰው የለም። ሄዳ ሄዳ እንትን ትላለች፣ በቃ ትጠፋለች ከሁሉ ማለት ነው። የኔ ነው ብላ የምታስቀረው ሰው እንትና እኮ እንትን ነው እንደዚህ ነው ምናምን ብላ የምትወዳጀውም ጓደኛ የምታደርገውም ሰው የለም። ወልዓቂሉ መን ተረከ ቀብለ አን ዩትረክ፣ ይሄ እንደው ለዚህ ኢሹም ባይሆን ለሌላም ጉዳይ ብልህ ሰው ብሎ ማለት አቂል አቅለኛ የሆነ ሰው ብሎ ማለት ሳትተወው በፊት የተዋት ነው። በቃ ሳይተው በፊት አንድ ነገር ቀድሞ የተወ ሰው ሳይነቃ ነው የነቃ አይነት ነገር እንደማለት ነው። عندما جاء عمر بن الخطاب إلى الشام، عمر بن الخطاب ودى شام سيهدو، قال لأبي عبيدة ولأبي عبيدة من قالوت اذهب بنا إلى منزلك، قالوت اسكينا بيته سدان، قالوت هذا. فقال له بلال أبو عبيدة وما تصنع عندي، أني قام انتهدر قال له ما تريد إلا أن تبكي علي، የኔን ሁኔታ አይተህ ብታለቅስ እንጂ ምን ትሰራለህ እዛ ማለት ምንም የሚያስደስት ነገር የለኝም አይነት ነው። فلما دخل عليه قال له، ከዛ ገቡና ምን አሉት? አይነ መታዑክ፣ እንተን እቃህ ምናምን የት አለ? የቤት እቃህ የሆነ አለ አይደል? ቤት ውስጥ ስገቡ ቤት የሚያስመስሉ ነገሮች። ከዛ ኢኒ ላ አራ عندك شيئا፣ አንተ ጋር ምንም ነገር እያየሁ አይደለም አሉት። فقال أبو عبيدة ليس عندي إلا ما ترى، ያው የምታየው ነገር እንጂ እኔ ምንም ነገር የለኝም አላቸው። فقال له عندك طعام، እሺ ምግብ አለህ ብለው ጠየቁት። فقام أبو عبيدة إلى وعاء፣ የሆነ የእቃ እንደ ማስቀመጫ ነገር ውስጥ ሄዶ وأخرج منه كسرات الخبز፣ የተሰባበረ የደረቀ خبز የሚሉት ቂጣ ነው፣ እነሱ ቂጣ መጣ ማለት ነው። ሱብሓነላህ። فبكى عمر አለቀሱና وقال له ምን አሉት? ኩሉና ገየረትና الدنيا إلا أنت፣ ሁላችንንም ዱንያ ቀይራናለች። إلا أنت يا أبا عبيدة፣ አንተ ብቻ ስትቀር። هذا وأبو عبيدة، ይህ አቡ ዑበይዳ ምላችሁ የውመሃ በዛ ሰዓት አሚሩ المسلمين على الشام፣ የሻም አሚር ነበሩ በዛ ሰዓት። ግን የኛን ሁኔታ ደግሞ ስናየው ከነሱ አንጻር ትንሽ አስቸጋሪ ነው የሚሆነው። ለስም እንኳን የምንጨነቅ ሰዎች ነን እኮ ማለት እኔ እንትና ተብዬ የእንትና ልጅ ተብዬ እንደዚህ አይነት ክላስማ እኔን አይመጥነኝም፣ እንደዚህ አይነት አለባበስ፣ በቃ የሆነ ታርጌታችን ሰዎች ስለኛ ስለሚሰጡት ኮመንት አይደለ? ብዙ ጊዜ ሐቂቃውን ስንነጋገር እኔንም ጨምሮ የምንጠቀመውን ስልክ የምንለብሰውን ልብስ ለኛ አይደለም ብዙውን ጊዜ ትኩረት የምናደርግበት ሰዎች ምን አይነት ኢንተንሽን አላቸው ይኖራቸዋል የሚለውን በማሰብ ደረጃ እንጂ ከስንት አንድ ነፍስያውን ለማስደሰት ቦታ ሳይሰጠው የሚያደርግ አላህ እንደነዛ ያደርገን። ምክንያቱም ያለንን ኒዕማ መጠቀም አለብን፣ በዚህ አምናለሁኝ። ግን በቃ ለሰዎች መሆን የለበትም ጎሉ። እኔ ሲይዘው የሚያስደስተኝ፣ እኔ ሲይዘው የሚመቸኝ፣ እኔ ስተኛበት፣ እኔ ስለብሰው፣ እኔ ስበላው የሚመቸኝ ነገር መሆኑን ነው ቼክ ማድረግ ያለብኝ። ከዛ ውጪ ሰዎች
ለሰዎች በጣም ከመጨነቃችን የተነሳ አሁን ላይ በተለይ አሁን ያለው ጄኔሬሽን ሁሉ ነገራችንን ስቶሪ ምናምን የምናደርገው ሰዎች እንትን በላች፣ እንትን ይዛለች፣ እንትን ሄደች፣ እንትን ደስ በቃ ሰዎች የሚሰጡንን ግምት በማመን በማሳየት መደሰትን ነው አሁን ላይ የተያያዝ ነው ማለት ነው። እኔንም ጨምሮ አላህ ይጠብቀን። ግን አሁን ርዕሳችንን ወደዚህ ወሰድኩት እንጂ የመጀመሪያው ሀሳብ ምንድን ነው? ዱንያ ማንንም ወዳጅ አታደርግም። ወላሂ ወዳጅ ብታደርግ ረሱል ሰለላሁ ዐለይሂ ወሰለምን ወዳጅ አድርጋ ተንከባክባ ታቆይ ነበረ። አሳምራ በቃ ከምንጣፍ ላይ ምንጣፍ፣ ከንግስ ላይ ንግስ፣ ከመኻደም ላይ መኻደም ሰጥታ ረጅም ዑምር ዘላለማዊ ሀያት ለሳቸው ታመቻች ነበረ። ግን ለሳቸው እንኳን አልሆነችም ዱንያ ማለት ነው። ያው እነሱም ስለተረዷትም አይፈልጓትም በእርግጥ ግን ቢሆንም ብትይዝ እሷን ነበር። እኛ ከሳቸው በታች የሆነውን እንኳን በምንም ተአምር ወዳጅ አርጋ ትይዘኛለች ብሎ ማሰብ የለብንም። እኔ እንጃ ማመን ራሱ የለብንም። እሷን ዛሬ ከፍ ስታረግ ነገ ዝቅ የምታረገው ሰው ብዛቱ፣ ዛሬ የሆነ ተደሰትኩኝ ብለን እንትን ስንል ሌላ ነገር አምጥታ ደግሞ ባህሪዋም የሚጨበጥ አይደለም፣ ቋሚ አይደለችም። የሆነ በቃ ፍርስርስ የምትል ነገር ናት። አፍያይን ዛሬ ባየው ነገ የሆነ ነገር ትንሽ ጥፍሬን እንኳን የሆነ ነገር ቢያመኝ መልሼ በቃ ትናንት ደህና እንዳልነበርኩኝ አይነት ስሜት ነው የምትሰጠኝ። ስታስቀኝም እንደዛው አለቅሳለሁ ብዬ እስካላስብ ደረጃ ድረስ እና ይህን ተለዋዋጭ ባህሪ ያላትን ዱንያ በምን ሚንስ ነው እኛ በቃ የምር ለሷ ጎላችንም ሀሳባችንም ድካማችንም ምናምን በቃ ከሚገባት በላይ የምንሰጣት። እሷ እኮ እኛ የምንሰጣትን ያክል እኮ ወላሂ አትሰጠንም። እንደው ትንሽ ለአኺራ የሚሰራ ሰው ነው ዱንያ እራሷ እየተጎተተች የምትመጣለት እንጂ ዱንያ የሰጣችኋትን ያክል አትሰጣችሁም። ጭራሽ ትዝም አትሏትም። በቃ የሰው ልጅ እስኪ አሁን ከ100 ዓመት በፊት የሞቱትን ሰዎች ቅድመ አያቱን የሚያስታውስ ሰው እኮ የለም አይደል? ስማቸውን ሀታ የማያውቅ ብዙ ሰው አለ። ይሄን ያክል ናት። ሀታ እንኳን እሷ ዝርያዎቻችንን እንኳን በምን መልኩ እንደሚረሱን የምናይባት አገር ናት እና ለዛኛው ሀገር ሞር መጨነቅ ልባችንን የሆነ አላደል እኩል እንኳን ማድረግ አንችልም። አይ ነው አሁን የምንጨነቀው ነገ ምን እበላለሁ፣ ነገ እንዴት እኖራለሁ፣ ልጆቼን በምን አስተዳድራለሁ፣ መቼ ይሁን መኪና የምገዛው፣ መቼ ይሁን ቤት የምገዛው ነው ሀሳባችን። ይሄ በቃ ሪያሊቲ ነው እኔንም ጨምሮ። ግን አትሊስት እንደው ትንሽ ደግሞ የአኺራውን ሀያት ማለት የእሷን ባህሪ ባወቀን ቁጥር ወደ አኺራው የመጠጋትን ስሜት መፍጠር መቻል አለብን። ምን ሰጠችኝ ዱንያ እንዲህን ግብግብ ብዬላት እስኪ ምንድን ነው ለእኔ ያበረከተችልኝ ነገር ብሎ ኢህቲሳብ ማድረጉ ሞር የእሷን ቦታ ትንሽ ቀዝቀዝ ለማድረግ ይጠቅመናል ማለት ነው። እና የአቡ ዑበይዳ ታሪክ ደግሞ ወላሂ በጣም ነው የሚገርመው። እንዳልኳችሁ የቀድሞ ሀሳብ ነው ይሄና አትሊስት ሰው ምን ይለኛል እንኳን እንላለን እኮ ለእኛ እንኳን እንትን ባንል እንዴ እንትና ሚስት ተብዬ እኔ እንዴት እንደዚህ ሆናለሁ፣ የእንትና ልጅ ሆኜ እንዴት እንደዚህ ይለብሳለሁ ምናምን ብለን የሰዎች ኮመንት ላይ በጣም ትኩረት አድርገን የምንንቀሳቀስ ሰዎች ሆነናል አሁን ላይ ሁላችንንም ማለት ነው። እውነታውን ስንነጋገር ሶሻል ሚዲያ አጠቃቀማችን ሰዎች ሁሉ ነገራችንን እንዲያውቁልን እንዲያዩልን ይሆናል። ባይዘዌ ሁሉም ነገር ባውንደሪ ማበጀት ጥሩ ነው። ሶሻል ሚዲያ ላይ የሚያያችሁ ሰው ሁሉ ሊያውቃችሁ አይገባም። ስለ ኑሯችሁ ሁሉም ሰው ስለ እያንዳንዷ እንቅስቃሴያችሁ ማወቅ የለበትም። ትንሽ የሆነ ሰተር ማለቱ ጥሩ ነገር ነው። ከዚህም አልፎ ደግሞ የሰው ነገሮችም እየተጠቃቀምን ሰዎች እልህ ለማስያዝ ምናምን የሆነ ስርዓት ሊኖረን ይገባል። በጣም የሚሰማቸው ሰዎች አሉ። የሰው ልጅ ቅናት ዝም ብሎ አይፈጠርበትም። ሒስድ ዝም ብሎ አይመጣም። እናንተ የሆነ ከፍ ያለ ነገርን ተጠቅማችሁ ስቶሪ ባደረጋችሁ ቁጥር ምናምን ለምን የሰው አይንም አለ እንደምታስቡት አይደለም። ይሄ ዝም ብሎ ሰዎች አይተው ወይኔ ታድላ ምናምን ብለው ብቻ የሚያልፏችሁ ነገር እንዳልሆነ ታሳቢ ማድረግ አለባችሁ። ሲቀጥል ጥቅሙ ምንድን ነው ደግሞ ቼክ ማድረግ። እሺ ያሳየው ለበስኩኝ ምናምን፣ እሺ ያሳየው ለሰው፣ ከዛስ ሰዎች አዎ ለብሳለች፣ አዎ አምሮባታል ምናምን፣ ያ አይደለም የኔ ሪያሊቲ ህይወቴ ነው እንዲያምርበት እንዲስተካከል መጨነቅ ያለብኝና በተሻለ መጠን ባውንደሪዎቻችንን ማበጀት ለእኛ ኸይር ነው። ከዛም ደግሞ የሆነ እንደ አቡ ዑበይዳ እንኳን እንደዛ አይነት ሀያት ውስጥ እንኳን ባንገባ አትሊስት አላፊ መሆኗን በማወቅ ይሄ ዝም ብሎ ለእሷ ብቻ ማግበስበስ የሚለውን ሀያት እስታክ ማድረግና ወደ አኼራውን ማሰብ ኸይር ነው ላለሁኝ። አይ ቲንክ የዛሬው ሀሳቤ እናንተም ሞር የራሳችሁን እይታ ጨምራችሁ እንደምታዩበት ተስፋ አለኝ።
ሰላም አለይኩም ወረሕመቱላሂ ወበረካቱሁ።